ከስሙ ትርጓሜ እንምጣና ዘፍጥረት ምን ማለት ነው? ዘፍጥረት የሚለው ስያሜ ምን ማለት ነው የሚለውን ከስሙ ትርጓሜ ብንነሳ ጥሩ ይሆናልና እንግዲህ ጥያቄ አልጠይቃችሁ በቀጥታ ምክንያቱም ጊዜ ስለማይበቃ ዘፍጥረት የሚለው ቃል በዕብራይስጥ መጽሐፍ ላይ የሚጠቀሙት ዘፍጥረት ለሚለው ስያሜ የሚጠቀሙት በረሽት የሚለውን ቃል ነው የሚጠቀሙት። ትርጓሜው በመጀመሪያ የሚል ትርጓሜ ነው ያለው። in the beginning የሚል ትርጓሜ ነው ያለው። ዘፍጥረት ማለት በዕብራይስጥ በረሽት ነው የሚሉት። በግሪኩ ደግሞ ሰብትዌጀንት የሚባሉ ሰዋ ሊቃንንቶች ምሁራኖች እንትን ያሉት የሰጡት ደግሞ ጄኔሲስ የሚለውን በእንግሊዝኛ ጄኔሲስ ነው። እሱም ትርጉሙ ምንጭ፣ መገኛ ወይንም ደግሞ ትውልድ የሚል ትርጓሜ ይኖረዋል ማለት ነው። በአማርኛችን ስንመጣ ምን ተብሎ ነው የተጻፈው? ዘፍጥረት ተብሎ ተጽፏል። ይሄም እንግዲህ የሚያሳየው ምንድነው? የሁሉ ነገር መጀመሪያ የፍጥረት መገኛ መሆኑን የሚያመላክት ነው። ዘፍጥረት ስያሜው ራሱ ይሄ መጽሐፍ 50 ቁጥሮች 50 ምዕራፍ ያለው ይሄ መጽሐፍ ዘፍጥረት ስንል የሁሉ ነገር መጀመሪያ ወይም መገኛ ምንጭ የሚለውን ነገር ያመላክታል ማለት ነው። ስለዚህ ዘፍጥረት የሚለው የስሙ ትርጓሜ በረሽት ጄኔሲስ፣ እኛ ደግሞ ዘፍጥረት እንለዋለን። ዞሮ ዞሮ ሁሉም ምን ለማለት ነው? መጀመሪያ የሚለው የአማርኛው ዘፍጥረት የሚለው ከራሱ ከመጽሐፉ በመጀመሪያ ነው። ይሄ በረሽት የሚለው በመጀመሪያ የሚለውን ቃል ነው ከባይብል የወሰዱት። በረሽት ወይም ጄኔሲስ የሚለውን የመጀመሪያውን ቃል እግዚአብሔር በመጀመሪያ ሰማይና ምድርን ፈጠረ የሚለውን ሐሳብ ይዘው ነው ይሄንን እንግዲህ ያሉት ማለት ነው። ታሪካዊ ዳራውን ስንመጣ ታሪካዊ ዳራ የሚለው ሐሳብ መጀመሪያ ልንገራችሁ ምንን የሚያካትት ነው። ሌላም ጊዜ ስናጠና ታሪካዊ ዳራ ምናምን ስንል ብዙ ጊዜ ጸሐፊው ማን እንደሆነ፣ የተጻፈላቸው የመልእክቱ ተደራሲያን እነማን ናቸው፣ ለእነማን ነው ጸሐፊው የጻፈው፣ መቼ ተጻፈ፣ የት ቦታ ላይ ነው የተጻፈው የሚሉትን ያካተተ ነገሮች ታሪካዊ ዳራ እንለዋለን ማለት ነው። ይሄም ጥሩ ነው። አንድን መጽሐፍ ታሪካዊ ዳራውን ማወቅ ለሚቀጥለውን መልእክቱን የበለጠ እንድንረዳ ያደርገናል ማለት ነው። ስለዚህ ታሪካዊ ዳራውን ስናይ ቆየት ባሉ የቤተክርስቲያን አይሁድ አባቶች እነሱ የዚህ መጽሐፍ ጸሐፊ ሙሴ ነው ብለው ይስማማሉ። ለዛ ዘመን ቅርብ የነበሩ አባቶች እንዲሁም ደግሞ ሁሉም ሰው በአብዛኛው አምስቱም የሙሴ መጽሐፍ ተብለው ይታወቃሉ። ከዘፍጥረት እስከ ዘዳግም ጸሐፊው እሱ እንደሆነ የውስጥ ማስረጃም አሉ። ጻፍ እያለው እግዚአብሔር ይጽፍ እንደነበረም ደግሞ መጽሐፉ ራሱ የውስጥ ማስረጃ ይናገራል። ይሄ ቦታን ደግሞ ስንመለከት ዘፍጥረት ይሄ ዘፍጥረት መጽሐፍ የት ቦታዎችን ያካልላል ስንል ኤደን ገነት መጀመሪያ የሰው ልጅ እዛ ነበረ፣ ስለሱም ያወራል ጂኦግራፊውን ስንከተል ማለት ነው። ከዛ ከኤደን ገነት ወጣ እግዚአብሔር። እንደገና ደግሞ አብርሃምን ከየት ጠራው? ከከለዳውያን ኡር ሲጠራው እታች ደቡብ እታች ሄዶ ከከለዳውያን ኡር የራሱን ዘር ደግሞ መረጠና አመጣ። ከዛ ከነዓንን እናገኛለን። ግብፅንም ይዳስሳል አይደል? ግብፅም መጨረሻ ላይ የዘፍጥረት ውስጥ የምናገኘው የእስራኤል ልጆች ግብፅ ሲገቡ ነው የሚጠናቀቀው ማለት ነው። ስለዚህ ይህን ሁሉ ጂኦግራፊ ያካተተ ነው ዘፍጥረትን ስናጠና የምናየው ማለት ነው። ዘመኑ ከዓለም አፈጣጠር ጀምሮ እስከ እስራኤል ልጆች ወደ ግብፅ መውረድ ድረስ ዘመኑን ያካትታል። ዓለም ሳይፈጠር በፊት እንግዲህ የዓለምን ፍጥረት የሚነግረን ዘፍጥረት ነው። ይህንን የመጽሐፍ ቅዱስ አዋቂዎች የዘመኑን ቁጥር የሚያስቀምጡት ከ1445 እስከ 1405 ዓመተ ዓለም ያለውን የሚያካትት ነው። ይሄ ታሪካዊ ዳራ ስለሆነ ዝም ብላችሁ ብትይዙት ጥሩ ይሆናል ስታጠኑ ጸሐፊው ማን ነው ብለን። ምክንያቱም በስነ መለኮት ትምህርት ቤት ስንማር
ስነ አፈታት ሄርሜኔቲክስን ስንማር ዋናው የጽሁፉን እውነተኛ መልእክት የምናገኘው በጸሐፊው አእምሮ ውስጥ ነው። ሶስት ነገሮች ያስፈልጋሉ። እንዳው በዛው ልንካው ሄርሜኔቲክስ መጽሐፍ ቅዱስን የበለጠ ለመረዳት ሶስት ነገሮች ያስፈልጋሉ ነው የሚባለው። አንደኛ ጸሐፊው፣ ሁለተኛ የተጻፈላቸው ሰዎች፣ ሶስተኛ ጽሁፉ ቴክስቱ። አሁን መጽሐፍ ቅዱስን ለመተርጎምና ለመረዳት ምንድነው ከባድ የሚያደርገው ካላችሁ ጸሐፊው የለም፣ ሞቷል አይደል? ጳውሎስ ለምሳሌ የጻፋቸውን ደብዳቤ ከስንት ዓመት ከሺህ ምናምን ዓመት በፊት ሞቷል እሱ። አሁን አግኝተን እውነተኛ የሆነው የቃሉ ትርጓሜው ያለው ጸሐፊ አእምሮ ውስጥ ነው። ሲጽፈው ምን ለማለት እንደፈለገ የሚያውቀው እሱ ነው። ጳውሎስን ፈልገን እንዳናገኘው እንዳናወራው እሱ የለም። ኦኬ ጳውሎስ የጻፈው ለነ ጢሞቴዎስ ነው፣ ደግሞ ስለ ተደራሲያኑ እነሱ ናቸው። እናንተ ጳውሎስ ሲጽፍላችሁ ምን ነበር የገባችሁ ያኔ ብለን እንዳንጠይቃቸው ተደራሲያንም ያን ዘመን የሉም። አሁን እጃችን የቀረው ምንድን ነው? ቴክስቱ ብቻ ነው። ለዚህ ነው ለመተርጎም ከበድ የሚለው። ስለዚህ ቴክስቱን ስንጽፍ ጸሐፊው ምን ለማለት ፈልጎ ነው የሚለውን በቴክስቱ ውስጥ መረዳት እንችላለን። ለዚህ ነው ጸሐፊው ማን ነው ታሪካዊ ዳራ ላይ ስናጠና ማወቅ ያለ። ምክንያቱም የሰውየውን ማነር፣ ቀድሞ የጻፋቸው ጽሁፎች፣ እንዴት እንደሚያስብ፣ እንዴት ባህሉ ምን እንደሆነ ስንረዳ ባህል እንትኑን ባክግራውንዱን ለመረዳት ይጠቅመናል ማለት ነው። ስለዚህ በቀጥታ ወዴት እናልፋለን? ይሄ ዘፍጥረት መጽሐፍ ከ66ቱ መጽሐፍቶች ውስጥ ያለው ቦታ ወይንም ደግሞ ልዩ ባህሪው እና ከሌሎች ጋር ያለው ተዛምዶ ምንድን ነው የሚለውን እናነሳለን። ከዛ በፊት ግን ዶክተር እሱ ነበር ዛሬ የሚያስተምረው እና በእኔ አእምሮ እንደዛ ነበር እንትን አላለም እና ያ ያስተምረው የነበረው ሐሳብ ከዚህ በፊት ለዚህም እንደ መግቢያ ነበር። አሁን ባጭሩ አንድ ነገር ልንገራችሁና ወደዚህ ልመለስ። መጽሐፍ ቅዱስ 66 መጽሐፍ ያለው 66 መጽሐፍቶች አንድ ላይ የተጠረዙበት ይሄ መጽሐፍ ቅዱስ እንለዋለን። ካቶሊኮች ከዚህ የሚበልጥ ጨምረዋል። ኦርቶዶክስም 80 የሚለው ተጨማሪ መጽሐፍትን ተቀብለዋል። እኛ ፕሮቴስታንት ግን 66ቱን ሁሉም ይቀበላል። ተጨማሪው ነው ልዩነታችን። ይሄ ተጨማሪ እነሱ ለምን ተቀበሉት እኛ ለምንድን ነው ያልተቀበልነው ፕሮቴስታንቱ የሚለው ነገር በቀጥታ የሚወስደን ካነን የሚባል ትምህርት አለ። ካነን ማለት ማስመሪያ፣ መለኪያ፣ ማስመሪያ ወይም መለኪያ ማለት ነው። 66ቱ መጽሐፍቶች እነዚህ የእግዚአብሔር ቃል ናቸው ብለን ስናምንና ስንቀበል በምን መስፈርት ነው ለክተን እነዚህ ናቸው ንጹህ የእግዚአብሔር ቃል፣ እነዚህ ውድቅ ናቸው የእግዚአብሔር ቃል አይደሉም፣ መጽሐፍ ቅዱስ ውስጥ መካተት የለባቸውም ብለን በምን መስፈርት ነው ካነን ወይንም በምን መለኪያ ለክተን እንጣል ነው የሚለው ካነን የሚባለው ትምህርት ነው ማለት ነው። እሱን ነበር የሚያስተምረው። ምን እናደርጋለን? ጽሁፉን እንልክላችኋለን፣ ታነቡታላችሁ። ብሉይ ኪዳን የነበረው ካነን ምንድን ነው የተጠቀሙት? ብሉይ ኪዳን 39ኙን መጽሐፍ የእግዚአብሔር ቃል እነዚህ ብቻ ናቸው። ሌሎቹ አፖክራፋ ወይንም ደግሞ አዋልድ መጽሐፍቶች እነዚህ በነዛ 5 መለኪያዎች ውድቅ ሆነዋል። መለኪያዎቹ ምንድናቸው? ይደርሳቸዋል። እኛ ስንቀበላቸው ይሄንን 66ን በነዛ መለኪያ ተለክተውም አዲስ ኪዳንም 5 መለኪያዎች አሉት። ለምሳሌ ያህል አንዱ መለኪያችን ጌታ ኢየሱስ ክርስቶስ ለምሳሌ ብሉይ ኪዳንን እየጠቀሰ በስም ማስተማሩ እነዛን መጥቀሱ እነዛ መጽሐፍ ስልጣን እንዳላቸው ማሳያ ነበር። ሐዋርያትም ከብሉይ ኪዳን እየጠቀሱ ማስተማራቸው ከዛ መጠቀሳቸው ስልጣን እንዳላቸው ያመለክታል። እንዲሁም ደግሞ የጽሁፉ ለዋጭነት አማኝ ሲቀበለው አማኝን የመለወጥ ኃይሉ እሱም ይካተታል። እንዲሁም ደግሞ ለመጽሐፉ የቅርብ ሰዎች ሐዋርያቶች የሉም፣ የቅርብ ሰዎች አባቶች በዛ ዘመን የነበሩ ሰዎች የነሱ ምስክርነትም ይታያል። ከዛም ውጪ በጂኦግራፊ ምንድን ነው
ሂስትሪም እንደገና ይሄ ጂኦሎጂካል ነው በቁፋሮ በምናምን በሱም በጣም ብዙ ማስረጃዎች በቅርብ ጊዜ ተገኝተዋል። መጽሐፍ ቅዱስ እነዚህ ትክክለኛ መሆናቸውን እነዚህ አሉ ማለት ነው። ስለዚህ አሁን ወደዚህ ውስጥ አልገባም። እዛ ውስጥ ካለው ትምህርት አንዱ ምንድነው? መጽሐፍ ቅዱስ 66 መጽሐፍ ያለው ነው። ይሄ መጽሐፍ ቅዱስ በስንት ይከፈላል? በሁለት ዋና ዋና ኪዳን ይከፈላል። በኪዳን ብሉይ ኪዳንና አዲስ ኪዳን። ብሉይ ኪዳን ማለት ምን ማለት ነው? ብሉይ ኪዳን ማለት ብሉይ ማለት አሮጌ የጥንት ማለት ነው። ጥንት ወይም አሮጌ ማለት ነው፣ ወይም የድሮ ማለት ነው ትርጓሜው። ኪዳን ስንል ኪዳን ማለት ውል ወይንም ስምምነት ማለት ነው። ስለዚህ ብሉይ ኪዳን ብለን ስንል ምን ማለታችን ነው? የጥንት ውል፣ አሮጌ ውል፣ የድሮ ስምምነት ወይም ውል የሚል ትርጓሜ አለው። ሐዲስ ኪዳን የሚለውን ደግሞ ስንመጣ ሐዲስ የሚለው አዲስ ማለት ነው። ኪዳን ያው ውል፣ ስምምነት እንደማለት ነው። ስለዚህ አዲስ ኪዳን ስንል አዲሱ ስምምነት፣ አዲሱ ውል፣ አዲሱ ቃል የሚል ትርጓሜ ያለው ማለት ነው። ስለዚህ አሁን ወደ ብሉይ ኪዳን ስንመጣ ብሉይ ኪዳን ራሱ መጽሐፉ በአራት ዋና ዋና ክፍል ይከፈላል። የመጀመሪያው ክፍል የሕግ ክፍል ወይም የኦሪት ክፍል በመባል የሚታወቀው አምስቱ የሙሴ መጽሐፍቶች ዛሬ የምንጀምረው ኦሪት ዘፍጥረት፣ ኦሪት ዘጸአት፣ ኦሪት ዘሌዋውያን፣ ኦሪት ዘኍልቍ፣ ኦሪት ዘዳግም አምስቱ የሙሴ መጽሐፍቶች የሕግ መጽሐፍ ወይንም በዕብራይስጡ ቶራ ይሉታል ማለት ነው። አምስቱ ጥቅልል መጽሐፍቶች የሙሴ መጽሐፍቶች የሕግን የሚያወሩ ናቸው። ቀጥሎ ያለው የታሪክ መጽሐፍ የሚባል ነው በብሉይ ኪዳን። ይሄም ደግሞ ከኢያሱ አንስቶ እስከ አስቴር ያሉ 12 መጽሐፍቶች እነሱን ያካተተ ነው። ኢያሱ፣ መሳፍንት፣ ሩት፣ አንደኛና ሁለተኛ ሳሙኤል፣ አንደኛና ሁለተኛ ነገሥት፣ አንደኛና ሁለተኛ ዜና፣ እዝራ፣ ነህምያ፣ አስቴር እነዚህን 12 መጽሐፍ የያዘው ክፍል የታሪክ አብዛኛውም በትረካ መልክና በታሪክ መልክ ስለተጻፈ ታሪክን የሚያሳየን መጽሐፍ ነው ማለት ነው። ከዛ በኋላ የቅኔ መጽሐፍ የሚባሉ ናቸው አይደል? የቅኔ ወይም የጥበብ መጽሐፍ ይባላሉ። እነሱ 5 ናቸው። ከኢዮብ አንስቶ እስከ መኃልየ ዘሰሎሞን። ኢዮብ፣ መዝሙረ ዳዊት፣ ምሳሌ፣ መክብብና መኃልየ ዘሰሎሞን እነዚህ 5ቱ መጽሐፍቶች የቅኔ ወይም የጥበብ መጽሐፍ ይባላሉ። ከዛ በኋላ የሚቀሩት 17 የትንቢት መጽሐፍ በመባል ይታወቃሉ። አንድ ላይ ሲደመሩ ስንት ናቸው? 39 ናቸው ማለት ነው። የተከፈሉት እንግዲህ ቅድም እንዳልኳቸው ነው፣ ከይዘታቸው አንጻር ነው። በዚህ አንጻር እኛም ብናጠናቸው እነዚህን ቲሞችን ይዘን ለማጥናት ብንነሳ ይቀለናል። የአዲስ ኪዳንም ደግሞ እንደዚሁ በአራት የተከፈለ ነው። የመጀመሪያው የወንጌል ክፍል የምንለው 4 ወንጌሎች ናቸው። እነዚህ 4 ወንጌሎች ስለማን ነው የሚናገሩት? ስለ ኢየሱስ ክርስቶስ ውልደት፣ እድገትና ሞት ማድረግ ጭምር የሚናገር ሲሆን ሁለተኛው የታሪክ መጽሐፍ የሚባለው አንድ ነው። እሱ ምንድን ነው? የሐዋርያት ሥራ ነው። የሐዋርያት ሥራ እንደምታውቁት ወንጌልን እንዴት ይዘው እንደሮጡ፣ ቤተክርስቲያን እንዴት እንደተመሰረተች፣ የክርስቶስ አገልግሎትን ያስቀጠለችው ቤተክርስቲያን በቃ ድልድይ ሆኗል። በመልእክታትና በወንጌል መካከል ያለ ድልድይ ማለት ነው ሐዋርያት ሥራ። ሶስተኛው የአዲስ ኪዳን ክፍል ምን በመባል ይታወቃል? ደብዳቤዎች ወይም መልእክቶች ኤፒስትሎች የሚባሉ ናቸው። እነርሱም ደግሞ ከሮሜ አንስቶ እስከ ራእይ ሲቀረው ያዕቆብ ነው ይሁዳ ነው ያዕቆብ ይሁዳ ድረስ ያሉት ደብዳቤዎች ማለት ነው። በደብዳቤ መልክ ምን ያደረጉ ነው የተጻፉ ወይም መልእክታት ይባላሉ ማለት ነው። ሐዋርያቶች በዘመናቸው ወንጌል እየሄዱ ካሰራጩ በኋላ ክርስቶስ የመሰረታት ቤተክርስቲያን እነሱ ካሰራጩ በኋላ መልሰው እነዛን ሰዎች በደብዳቤ ያገኟቸው ነበር ማለት ነው። ለዛ ነው ደብዳቤ የተጻፈው። ከዛ የመጨረሻው የትንቢት መጽሐፍ የአዲስ ኪዳኑ 4ኛው ክፍል ምንድነው? ትንቢት ነው። እሱም ዮሐንስ ራእይ ትንቢት የተባለው የወደፊቱን ዘመን የሚያመለክት መጽሐፍ ስለሆነ፣ ስለዚህ መጽሐፍ ቅዱስ በሁለት ይከፈላል። አዲስ ኪዳን፣ ብሉይ ኪዳን። አዲስ ኪዳንም ብሉይ ኪዳንም በአራት ይከፈላሉ። አከፋፈላቸው እንደዚህ ነው ማለት ነው። ስለዚህ ዛሬ ወደዚህኛው ትምህርት ስንመጣ
ከቶራዎች ወይም አምስቱን መጽሐፍቶች ነው የምንማረው ከኔ ጋራ። አምስቱን መጽሐፍት ስንጀምር የመጀመሪያው መጽሐፍ ምንድን ነው? ዘፍጥረት፣ ቅድም ያልኳችሁ ማለት ነው። ስለዚህ ዘፍጥረት መጽሐፍን ነው አብረን የምንመለከተው። ዘፍጥረት መጽሐፍ ቅድም አንዳንድ ነጥቦችን አንስቼላችኋለሁ። ዘፍጥረት መጽሐፍ የምንለው ነገር የሁሉን መጀመሪያ የሆነ ነገር የሚናገር መጽሐፍ የምን መጽሐፍ ነው? ዘፍጥረት። ዘፍጥረት ባህሪው ከሌሎቹ ለየት የሚያደርገው የሁሉም ነገር መጀመሪያ የሚናገር መጽሐፍ ነው። እንዳው ለእናንተ እስኪ ላምጣው ልስጣችሁና ዘፍጥረት ከሌሎች መጽሐፍቶች ጋር ልዩ የሚያደርገው የሚያመሳሰላቸው ነገሮች አሉ። በተለይ ዘፍጥረትን ከምን ጋር አያይዘን ብናየው ጥሩ ይሆናል ብላችሁ ትገምታላችሁ? ከ66ቱ መጽሐፍቶች ጋር ዘፍጥረት ነው። እሺ፣ ከራእይ መጽሐፍ ጋር ዘፍጥረት የነገሮችን ሁሉ ጅማሬ አጀማመር ሲናገር፣ ራእይ ደግሞ የነገሮችን ሁሉ ምን ፍጻሜ ወይም መጨረሻ ነው የሚናገረው። ፍጥረት ተፈጠረ፣ እዛ ጋር ሞት መጣ፣ የሞት ጅማሬን ይነግረናል ዘፍጥረት። ራእይን ስንመጣ የሞት ፍጻሜን ይነግረናል። የኃጢአትን ጅማሬ ይነግረናል ዘፍጥረት። ከዛ በኋላ ራእይን ስትመጣ ኃጢአት መጨረሻውን ይነግረናል። የሰውን ውድቀት ይነግረናል። የሰውን ዘላለም ደግሞ የሚነግረን መጽሐፍ ነው። የሁሉ ነገር መጀመሪያ። እስቲ ለምሳሌ ዘፍጥረት ውስጥ የምን መጀመሪያ ታገኛላችሁ? እስቲ የሚነግረኝ ሰው ይሄ ነገር ጅማሬው እዚህ ነው፣ ጅማሬው እዚህ ነው የሚባል መጀመሪያ የሚያስቀምጣቸው ብዙ ነገሮች አሉ። ሰማይና ምድር መፈጠራቸው፣ የሰው ፍጥረት ብቸኛ መጽሐፍ ዘፍጥረት ነው አይደል? ሌላም እንደው ቅድም ለማለት ሞክሬ ነበር። የዘፍጥረት መጽሐፍ ባይኖር ከ66ቱ መጽሐፍ ውስጥ ዘፍጥረት የሚባለው መጽሐፍ ባይኖር ምንድን ነበረ እናጣ የነበረው? ምን እውቀት ይጎለን ነበር? እንዲህ ብላችሁ ሲያስቡ በአእምሯችሁ አሰላስሉት። የዘፍጥረት መጽሐፍ ቢጎድል ኖሮ ምን እውቀት ይጎለን ነበር? ምን ያስቸግር ነበር ለመረዳት? እስቲ አንዳንድ ነገር የምጠቁሙኝ ነገር ካለ። ሰው እንዴት ተፈጠረ፣ ዓለም እንዴት ተፈጠረ የሚለው መልስ የሚሰጠን ምን አይነት የትኛው መጽሐፍ ነው? ዘፍጥረት ብቻ ነው። ባይኖር አሁን እንዴት ተፈጠረ የሚለው ነገር ያስቸግረናል፣ መረዳት አንችልም። አሁንም እንኳን ይሄም ተጽፎልን ችግር ውስጥ ገብተናል። ባይኖርማ በጣም ኪሳራ ውስጥ ነበረ የምንገባው። ሌላስ የምን ጅማሬ ይናገራል? አጠቃላይ ፍጥረት ከየት መጣ የሚለውን አፈጣጠርን እንመልከተው። እሱን ጥያቄ ነበር አለ የሚሆነው። ሌላስ ኃጢአት የት ጀመረ? ኃጢአት ዘፍጥረት ነው አለ ጅማሬውን የሚነግረን እንዴት እንደመጣ። አለበለዚያ እሱንም ለማጥናት በጣም እንቸገር ነበር፣ ለመረዳት የበለጠ ይከፋፍለን ነበር ክርስቲያኖችን። ይሄም አንዱ የመለያችን እንትን ይሆን ነበር። እንዲህም ሆኖ ኃጢአት የሚለው ትምህርት ራሱ አሁንም ከፋፍሏል። ጋብቻ ወይም ትዳር የት ነው የጀመረው? እውነተኛ ኦሪጂናል የሆነውን የጋብቻ ጽንሰ ሀሳብ የሚነግረን ምንድን ነው? ዘፍጥረት። እሱ ባይኖር አናውቀው አይደል? ጌታ ራሱ እኮ ከዛ ጠቅሷል። ከፍጥረት መጀመሪያ ግን ጋብቻ እንደዚህ እኮ አልነበረም ብሎ ያንን እኮ አምጥቶ ሲጠቅስ እናያለን። ሙሴ ስለ ልባቸው መደንደን ነው ይህንን ያዘዘው ብሎ ከዛ ነው የጠቀሰልን። ስለዚህ ዘፍጥረት መጽሐፍ ለየት ያሉ ባህሪያቶች ብዙ አሉት። እሱ በሌላ ደግሞ ገልብጬ ልጠይቃችሁ። የዘፍጥረት መጽሐፍ ብቻ ቢሆን ኖሮ ያለን እግዚአብሔርን እንዴት እናውቀው ነበረ? ማለት የዘፍጥረት ብቻ መጽሐፍ ቢሆን እግዚአብሔር ምኑን እናውቀዋል? በኋላ ግን እመጣበታለሁ። በኋላ ላይ ስመጣ የበለጠ ይህን ጥያቄ ወደዛ እመጣዋለሁ። እሺ፣ ከራእይ ጋር ያለው እንትን ቅድም እንዳልኳችሁ ሰይጣን እዛ ጋር ዘፍጥረት ላይ ሰውን መበጥበጥ እሱም መውደቁን ይናገራል። ራእይ ላይ ተጥሎ ምን ሆነ? ወደቀ፣ ተጣለ፣ ታሰረ፣ ተጣለ ወደ ጥልቁ ይላል። የእሱን ፍጻሜም ይነግረናል። ምድር ሰማይና ምድር ተፈጠረ። ራእይ ምን ይላል? አዲስ ሰማይና አዲስ ምድር
እንደገና መጣ ይችላል። ያኛው ድሮ ተቃጠለ፣ ጠፋ እያለ ይናገራል። ሁለቱም በንጽጽር የሚናገር ክፍል ነው ማለት ነው። እሺ ወደ ዘፍጥረት መጽሐፍ ውስጥ እንደገና ስንመጣ ዘፍጥረት መጽሐፍ ቅዱስ የሚባለው ርዕስ አይደለም እንጂ አሁን በሌላ ጊዜ ልናየው እንችላለን። 14 የመጽሐፍ ቅዱስ ዘመን በመባል የሚታወቅ ትምህርት አለ። ባይብል ፔሪየድ የሚባለው ባይብል ፔሪየድ መጽሐፍ ቅዱስ በዘመን ሲከፋፈል 14 ወቅቶች ወይም ዘመኖች አሉት። በጣም በዘመን ከፋፍሎ ማጥናትም በጣም የሚደንቅ በቀላሉ እንዲገባን እንዲታወሰን ያደርጋል እና ከእሱ አንጻር ስንመለከተው ይሄ ዘፍጥረት ሁለት የባይብል ፔሪየድ እንትኖችን ሁለቱን የያዘ ነው። አንደኛው ፕሪፓትሪያርክ ፔሪየድ የሚባለው ቅድመ አባቶች ታሪክ የሚያነሳ ከዘፍጥረት ምዕራፍ 1 እና 2 ያለውን ክፍል ነው። ከዛ ከ1 እስከ 3 ከዛ የአባቶች ዘመን ደግሞ የሚባለው ከምዕራፍ 12 እስከ 50 ያለው ከ1 እስከ 11 ቅድመ አባቶች ታሪክ ይባላል። እሱም ራሱ በሁለት ይካፈላል። ይህንን ዘመን በሌላ ጊዜ ያንን እንትን ነግራችኋለሁ፣ አስተምራችኋለሁ። እሺ ወደ መጽሐፉ አወቃቀር እንምጣ። ዘፍጥረት መጽሐፍ አወቃቀር የዘፍጥረት አሁን ቅድም እንዳልኳችሁ ነው። የዘፍጥረት መጽሐፍ ብዙ ምሁራኖች አብዛኛውም ሁሉም በሚባል ደረጃ የሚስማሙት ዘፍጥረት በሁለት ዋና ዋና ክፍሎች ይከፈላል። አከፋፈሉ ቅድም እንዳልኳችሁ የመጀመሪያው ክፍል ዘፍጥረት ከምዕራፍ 1 እስከ ምዕራፍ 11 ድረስ ያለው ነው። ከዛ በኋላ ሁለተኛው ክፍል የሚከፈለው ከምዕራፍ 12 እስከ ምዕራፍ 50 ድረስ ያለው ሁለተኛው ክፍል ነው ማለት ነው። ራሱ ክፍል አንድን ስንመጣ ከምዕራፍ 1 እስከ ምዕራፍ 11 ራሱ በሁለት ይከፈላል። እርሱም ከውድቀት በፊትና ከውድቀት በኋላ ያለ ነው። አሁን እዚህ ጋር በደንብ ስሙኝ። ከውድቀት በፊት የሚናገሩ የዘፍጥረት ምዕራፎች እነማን ናቸው? ከውድቀት በፊት ስላለው የሚነግረን 1 እና 2 አይደል? ምዕራፍ 1 እና 2 ለብቻው ተለይቶ የሚታይ ነው፣ የሚጠና ነው። ምክንያቱም ከውድቀት በፊት ያለውን የእግዚአብሔርን አስደናቂ ፕላን ለሰዎች ልጆች ያለውን የእግዚአብሔርን ንጹህ የሆነ ፕላን ለእኛ የነበረውን እኛም ደግሞ ስለ ሁሉ ስለ መንፈሳዊ ነገራችን ስለ ሁሉም ነገር ኦሪጂናሉን ሄደን እንይ ብንል የምናጠናው ሪፈር የምናደርገው የትኛውን ክፍል ነው? ኦሪት ዘፍጥረት ምዕራፍ 1 እና ምዕራፍ 2 ነው፣ ከውድቀት በፊት። ከዛ በኋላ ምዕራፍ 3 እስከ 11 ያለው ደግሞ ከውድቀት በኋላ ያለውን ክፍል ደግሞ ያሳየናል። ከውድቀት በኋላ ያለውን ክፍል እመጣበታለሁ፣ ግን ነጥብ ላስቀምጥላችሁ። ከውድቀት በኋላ ያለው ነጥብ ምንድነው? 6 የተለያዩ 5 ወይም 6 የግልና የቡድን ውድቀቶች የተጻፉበት ክፍል ነው። ከምዕራፍ 3 እስከ ምዕራፍ 11 ውድቀትን የሚያሳይ ክፍል ነው። ከዛ ሁለተኛው የዘፍጥረት ክፍል ከምዕራፍ 12 እስከ 50 ያለው የአባቶች ታሪክ ይባላል። እርሱን ስታነቡ የምታገኙት እነማንን ነው? አባቶችን ነው። የእስራኤል አባቶችን ነው፣ አያቶቹን ነው። እነማን አሉ? አሁን ዘፍጥረት ምዕራፍ ከ12 እስከ 50 ሙሴን ታገኛላችሁ? የለም። እዛ ማን ያለው? አብርሃም፣ ቀጥሎ ይስሐቅ፣ ቀጥሎ ያዕቆብ፣ ከዛስ እስራኤላውያን። እሺ፣ ከዛ ማን? ዮሴፍ። 4 ጉልህ ሰዎችን ይሄ መጽሐፍ ያስተዋውቀናል። 4 የአባቶች ዘመን ይባላል ማለት ነው። እግዚአብሔር አብርሃምን ከከለዳውያን ኡር አወጣው። የራሱ ሕዝብ የራሱ ሕዝብ አደረገው። እግዚአብሔር የራሱን ቤተሰብ መሰረተ። የራሱን ኪንግደም ነው የመሰረተው። ስለዚህ ጠራው። ከዛ በኋላ አብርሃም ይስሐቅን፣ ይስሐቅ ያዕቆብን፣ ያዕቆብ ደግሞ ዮሴፍን፣ 4ቱን ሰዎች የሚነግረን መጽሐፍ ነው። ስለዚህ አባቶች ዘመን በመባል ያ ዘመን ይታወቃል ማለት ነው። አሁን ወደ እንትኑ ልምጣ። የመጀመሪያው ክፍል
የመጀመሪያው ከውድቀት በፊት የነበረ የዘፍጥረት መጽሐፍ ምዕራፍ 1 እና ምዕራፍ 2 ነው። ይህንን ስታጠኑ አሁን የምነግራችሁ ነገር ልብ እንድትሉ ፈልጋለሁ። ባይብልን ስታጠኑም ሆነ በህይወታችሁ አንድን ነገር መመርመር ስታስቡ ስትፈልጉ አንድ ነገር ቢበላሽ ለማቅናትና ለማስተካከል የፍጥረትን የመጀመሪያ ከኃጢአት በፊት ከመበረዙ በፊት ውድቀት ከመምጣቱ በፊት ሰይጣንም ሰዎችን ከማሳቱ በፊት እግዚአብሔር ለሰዎች ልጆች ዲዛይን ያደረገው ያስቀመጣቸውን እነዛን ንጹህ የሆኑትን ነገር በደንብ ለይታችሁ በደንብ አጥኑ። ለምንድን ነው ማጥናት ያለብን? ምንም ነገር ጌታ እንኳን ስለ ጋብቻ ሲናገር ምን ሪፈር ያደረገው የትኛውን ነው? ያንን ነው። ያኔ እኮ ገና ጋብቻን እግዚአብሔር ሲፈጥር ብሎ ዘፍጥረት ምዕራፍ 2 ያነሳው እኮ ጌታ ኢየሱስ የጠቀሰው ከፍጥረት መጀመሪያ እንደዚህ አልነበረም። ባልና ሚስት ይጣበቃሉ፣ ሁለቱ አንድ ስጋ ይሆናሉ። ስለዚህ አንድ ሰው አንድ ሚስት ነው ሊኖር የሚገባው። ስለ ልባቸው ድንዳኔ ነው ሙሴ ምን ያደረገው ብዙ እንዲያገቡ የፈቀደው ሲል ንጹህ የሆነውን ነገር ሪፈር የሚያደርገው የት ነው ማለት ነው? እዚህ ምዕራፍ ውስጥ ነው። ስለዚህ የአንድ ኦሪጂናል የሆነውን ነገር ሪፈር ማድረጊያ በደንብ ሁላችንም ማጥናት አለብን ማለት ነው። ትዳርን ተቋም እስቲ አስቡት። የእግዚአብሔርን ፕላን ምዕራፍ 1 እና 2 ውስጥ ነበር የምናገኘው። አዳምና ሔዋን ባይሳሳቱ ኖሮ ምዕራፍ 1 እና 2 ነበር ሁሌ ምንም እናደርገው እንኖር የነበረው። ደስ አይልም? በቃ ሔዋንም እንደዛ ባታደርግ አዳምም ባይተባበር። አሁን አንዳንዴ ጥያቄ በእኔ አእምሮ ውስጥ አነሳለሁ እና ሔዋን ብቻ ተሳስታ አዳም ጋር ሲመጣ ኖ ቢላስ ኖሮ ምን ይፈጠር ነበር? አስባችኋል? ሊወድቅ አይችልም። በቃ እሱ ካልበላ አልበል ጠብቋል ህጉን። ሔዋን ትወድቅና እሱ ደግሞ ስለዚህ እንደገና ስነ ተዋልዶ ሊቋረጥ ነው። እግዚአብሔር ሌላ ሴት ይፈጥራል ወይስ ምንድን ነው የሚሆነው? አይገርማል? ሁለቱም ነው የተሳሳቱት። አሁን ሁለቱ ያልተገባ በመሳሳታቸው ከእግዚአብሔር ፕላን እቅድ ውስጥ አወጡን ማለት ነው። እግዚአብሔር ለኛ ያልደረሰውን ድርሰት እንድንኖር አደረጉን ማለት ነው። አሁን ጌታ መጣና ወደዚህ ምድር እርሱ ስለኛ ሲሞት ሲሰቀል ምን ሆነ? ያ ወደ ቀደመው ከውድቀት በፊት ወደ ነበረው ህይወት እኛን ምን አድርጎናል? መልሶናል። ጌታ ይባረክ። ክብር ለኢየሱስ ይሁን። ስለዚህ ሪፈር ማድረጊያ እሱን በደንብ ማወቅ አለበት። አሁን ሁለተኛው እዛች ጋር ያለችውን ነጥብ ልንገራችሁ። ከዘፍጥረት ምዕራፍ 3 እስከ 11 ያሉ 6 የተለያዩ ውድቀቶች ወይም 5 ውድቀቶችን ይነግረናል። እስቲ የማን ውድቀት ታነባላችሁ? ምዕራፍ 3፣ ምዕራፍ 4፣ 5፣ 6፣ 7፣ 8፣ 9፣ 10፣ 11 እነዚህን ምዕራፎች ሲታነቡ የተለያዩ ውድቀቶችና ውጤታቸውን ታያላችሁ። እስቲ ማን ይነግረኛል? የከሌ ውድቀት ከሌ እንደዚህ ያደረገ ወደቀ እንደዚህ ምንላቸው 5 የተለያዩ ከመጀመሪያ ብትጀምሩ ይቀላችኋል። የመጀመሪያው ማን ነው የወደቀው? ምዕራፍ 3 የሔዋንና የአዳም ውድቀት አይደል? አሁን ይሄንን ምናልባት ኖትን ባጽፋችሁ ደስ ይለኛል። እቤታችሁ እንድታጠኑ ትፈልጋለሁ። ስታጠኑ እነዚህን 6 ወይም 5 ውድቀቶች አሁን በምነግራችሁ መሰረት ይዩት። የመጀመሪያው ነጥብ እንዳውም ጽፌዋለሁ። የመጀመሪያው ነጥብ የወደቀው ሰው ማን ነው? አሁን ቅድም ማን አለን? አዳምና ሔዋን የመጀመሪያው አይደል? የወደቀው ሰው ማን ነው? ከዛ በኋላ ሁለተኛ የምታነሱት ጥያቄ የሳተው ወይም ያጠፋው የተሳሳተው ነገር ምንድን ነው? ምንድን ነው ያጠፋው? ምንድን ነው የሳተው? ምንድን ነው ሚስ ያደረገው? ይሄ ነገር በምን ምክንያት ነው የመጣው? ምክንያቱን ያጠፋውን ጥፋት ወይም ስህተት ወይም ኃጢአት ወይም በደል ሚስ ያደረገውን ነገር እዩት። 5ቱም ውድቀቶች ውስጥ እንድታጠኑ እጋብዛቸዋለሁ። ይሄን የቤት ስራ ነው የምሰጠው ማለት ነው። ሶስተኛ ይሄ ጉዳይ መሳቱ ምን ውድቀት አመጣበት? ውድቀቱ ምንድን ነው? ወይም ቅጣቱ ምን ቅጣት አመጣበት? ምን ጉዳት አመጣበት? ምን ችግር አስከተለ? እንደዚህ ብላችሁ ጠይቁና ለምሳሌ አዳምና ሔዋን ወደቁ። የመጀመሪያውን ሰው ስናይ ማለት ነው። ሁለተኛ የሳቱትና ያጠፉት አዳምና ሔዋን ምን ነበር? ምንድን ነው ስህተታቸው? አትብሉ የተባሉትን በሉ ወይንም የእግዚአብሔርን ቃል
ተላለፉ፣ ህጉን ተላለፉ ማለት ነው። ከዛ በኋላ ይህን በመተላለፋቸው የመጣባቸው ውድቀት ወይም ጥፋት ወይም ቅጣት ምን ነበር? እስቲ አንዳንድ ቶሎ ቶሎ ንገሩኝ። የአዳምና ሔዋንን ምን ሆነ? ምን መጣባቸው? ራሱ ሞት፣ ራቁትነት። እሺ ብዙ ነው፣ ተናገሩ። ሔዋን በጭንቅ ትወልዳለች። አዎ በምጥ ይሄ ነገር አሁንም እኮ አለ አይደል? በክርስቶስ መስቀል ላይ ሞቶ ቢያድነንም ሙሉ በሙሉ አሁን ይሄኛው አልተነሳ። የተነሱ አሉ፣ ያልተነሱ አሉ። ለምን እንደሆነ በሌላ ጊዜ ነግራቸዋለሁ። ባጭሩ መጽሐፍ ቅዱስ ይሄ እንትናችን ሙሉ መቤዠት ሙሉ ለውጥ ገና ነው አይደል? እየተለወጠን አንድ ቀን ሲመጣ ያኔ ሙሉ መቤዠት ይሆናል። ከዛ በኋላ አይኖርም ማለት ነው። አሁን ግን ህመሙም ምኑ ይቀጥላል እንትኑ ማለት ነው። ሌላስ ለመኖር ዋጋ መክፈል ወይንም ደግሞ በትክክለኛው ዛጋ ስንመጣ በቃ ይሄ ስራ ክብድ እንዲል አድርጓል አይደል? ያመጣው እኮ ጣጣ ነው። በጣም የተሰላቸ ነገር እንድንሆን በቃ ምድር ምን ታብቅልብህ እሾክና ምጌል። ያኔ ግን አልነበረም። እዩት፣ ፕላን ኤ አልነበረም። የእነ አዳም ፕላን ቢ ያመጣብን ነገር ከባድ ነው። ሌላስ ምን አለ? ከአማረ ስፍራ መለቅ መውጣት፣ ከአማረ ከተዋበ ኤደን ገነት መናፈሻ በነፃ ገንዘብ ሳንከፍል ሁሌ ከምንኖርበት ምን ሆንን? ኤደን ገነትን ትስዱታላችሁ። 4 የተለያዩ ወንዞች የሚያጠጡት ፍሬያማ የሆነ ለምለም ያንን ሚስ አድርጓል። እና እሺ ሌላስ? ሌላ ይህ ኃጢአት ውጤቱ ምን አመጣ? ከእግዚአብሔር ሕልውና ምን አደረገን? ለየን። ይሄ ውጤት ይሄ ኃጢአት ወይም ስህተት ይሄን ውድቀት አመጣብን። ሌላስ? እሺ ሰው ልጆችና አራዊቶች ተስማምቶ የመኖርና አሁን የሰው ልጅ የኑሮ መስተጋብሩ ተበላሸ። ሰው ከአምላኩ ጋር ያለው ግንኙነት ተበላሸ። ሰው ከሌሎች ሰዎች ጋር ያለው ማህበራዊ ግንኙነቱ ምን ሆነ? ተበላሸ አይደል? ወዲያውኑ ወንድሙ ቃየል አቤልን ምን አደረገ? ሲገድል። ወዲያውኑ ሔዋንና አዳም ባልና ሚስቶቹ እርስ በርስ ምን ሲያደርጉ? ሲካሰሱ። ወዲያው እሱ ነው እሷን ምናምን የሚል ነገር አመጡ ሰበብ። ከዛም አንዱ አንዱን መግደል፣ መሳደድ፣ እንደዚህ አይነት ነገሮች ተፈጠሩ ማለት ነው። እንዲሁም ደግሞ ሰው ከተፈጥሮ ጋር ያለው መስተጋብርም ተበላሽቷል አይደል? ለምሳሌ አንዱ አሁን ያነሳሽው የዘንዶም እባቡም ሁሉም ነገር እኮ የሰው ልጅ በቃ በጣም ከነሱ ጋራ ዘና ብሎ ይኖር የነበረ ፍርሃት ያልነበረበት ዘንዶ መጣብኝ፣ እባብ መጣብኝ፣ ነብር መጣብኝ የሌለው ነበር። እንዳውም ለሁሉ ምን አወጣላቸው ስም። ገዣቸው ማን ነበር? ዶሮዋን ሂጂና እዚህ ጋር አምጪልኝ ብላት ሄዳ ታመጣለች። ነብሩን አርፈተኛ ሲለው ይተኛል፣ ሂድ ሲለው ይሄዳል። ስልጣን ነበረው። ያን ሁሉ ሚስ አድርገናል። ስለዚህ ስናጠና ውድቀቱ ይሄ ስህተት ምንድን ያመጣባቸው የሚለው ሌሎቹም ላይ እንድታጠኑ ይሄን የቤት ስራ ነው ለእናንተ የምሰጠው። ከዛም ውጪ ከውድቀቱ ለመውጣት ያ ሰው ምን ጥረት አደረገ የሚለውንም አጥኑት። በጣም ደስ ይላል እነዚህን 6ቱን ውድቀት ስታጠኑ። ለምሳሌ አዳም ከውድቀቱ እንትን ለማለት ምንድን ያደረገው ጥረት? ባይሳካለትም ጥረት አድርጎ ነበር አይደል? ሮጠና ከእግዚአብሔር ምን አለ? ተሸሸገ። በቃ በዚህ እንትን ተሸሽጎ ለመኖር ፈለገ። እግዚአብሔር ግን አጠገቡ መጥቶ አዳም ወዴት ነህ አለው። ከእግዚአብሔር ፊት ማንም እንዲሸሸግ አይችልም። እሺ ከዛም አንድ እንትን እናያለን አይደለ? ዘፍጥረት መጽሐፍን ስናጠና ራቁታቸውን ሆኑ፣ ችግር መጣ። ይህንን ለማምለጥ ምንድን ያደረጉት? ቅጠል አገለደሙ አይደል? ቅጠል የራሳቸው መፍትሄ ነበር ያደረጉት። ግን ያ አዋጭ ነበር አልነበረም። ንፋስ ቢመጣ ይዞት ይሄዳል። ፀሐይ ቢወጣ የሚደርቅ ቅጠል ነው። ይሄ ቋሚ አይደለም። ስለዚህ እግዚአብሔር አስደናቂ ፕላን ሰጣቸው። የሆነ እንስሳ ሞቶ ቁርበት አምጥቶ በቁርበት ሌዘር ልብስ አለበሳቸው። አሁን ፀሐይ መቋቋም እንደገና ንፋስም መቋቋም የሚችል እግዚአብሔር ብቻ ነው ለችግራችን ትክክለኛ መፍትሄ
ሊሰጥ የሚችለው። ጌታ ይመስገን። እኛ ለራሳችን አንችልም። የእኛ ነገር ቅጠል ነው፣ በቃ የሚደርቅና ንፋስ የሚወስደው ነው። እግዚአብሔር ይሄ ነገር ግን በሩቅ የሚያመለክተው ነገር አለ አይደለም? ስለ ኢየሱስ የሚናገረው ነገር አለ። እንስሳ ተገድሎ ነው ደም ፈሶ ታርዶ ቁርበት መሸፈኛ ለራቁት የተደረገ። ይሄ በቀጥታ ታይፖሎጂ የሚባለው በርቀት ኢየሱስ ክርስቶስ ስለ ሰዎች ልጆች ኃጢአት መሞትና እኛን ማዳኑ መንፈሳዊ ራቁታችንን የሚሸፍን በጸጋ የሚያለብሰን ኢየሱስ እንደሆነ አመላካች ትንቢታዊ መልእክት ነው። ሌላም ነጥቦች አሉ ዘፍጥረት የተጠቀሱ። ስለዚህ ስናጠና እንደዛ እናጠናለን። ከዛስ የተሰጠ ተስፋ ምን አለ? ኦልሞስት አሁንም ነክቼዋለሁ። እነዚህ ውድቀቶች ስናጠና ይሄ ሰው ወደቀ፣ እሺ ዝምን ያለው እግዚአብሔር ዘፍጥረት ምን ይነግረናል? በእያንዳንዱ ውድቀት ውስጥ እግዚአብሔር ምን ያሳየናል? ተስፋ ሰጥቷል ወይ? እስኪ የአዳምና ሔዋን ውድቀት እንምጣ። እግዚአብሔር ምን የሰጠው ተስፋ ነገር አለ ወይ? ዝም ምን ያላቸው? ቃሉ የለም፣ ቃሉ የለም፣ ግን ከዘርሽ የሚለውን ነው የተረጎሙት እና ከሔዋን ዘር ክርስቶስ ኢየሱስ መጥቶ እሱ የሚወለደው ወንድ ራሱን ይቀጠቅጠዋል የሚለው የተስፋ ቃል ብልጭ አድርጎለት ሰው በተስፋ እንዲኖር አደረገ ማለት ነው። ስለዚህ እግዚአብሔር ለውድቀታችን አልተወንም። እግዚአብሔር ይመስገን። በራሳችን አንችልም፣ እግዚአብሔር ግን የሚችል አምላክ ነው። ዘፍጥረትን ስናጠና በእንዲህ አይነት ሁኔታ እነዚህን ውድቀቶች እንድታዩ እፈልጋለሁ ማለት ነው። እሺ ስለዚህ አንዳንድ ነገሮችን ማለት እፈልጋለሁ። ዘፍጥረት ላይ የምታያቸው ዋና ዋና ክስተቶች ምን አሉ? እስኪ አሁንም የተጠቀሱትንም ዘፍጥረት ላይ የምናያቸው የታሪክ ፍሰቱን እንድታዩ ማወቅ አለብን ሁላችንም ማለት ነው። ዘፍጥረት ብቻ ላይ የሚገኙ የተለያዩ ድርጊቶች ወይም ክስተቶች አሉ። የምን ክስተት ታያላችሁ? አንዳንዱን አውርተነዋል። የኖህ ታሪክ ወይንም ምንድን ነው? ኖህ ብቻውን ሳይሆን እዛ ጋር የውሃ ጥፋት፣ ምድር በውሃ የጠፋችውን የሚነግረን የማን መጽሐፍ ነው? የዘፍጥረት ነው። ይሄ መጽሐፍ ይሄ ምዕራፉ የቱ ጋር ነው የምናገኘው? በኋላ ጥያቄ አለ የምጠይቃችሁ፣ በደንብ አስቡበት። ይሄ ጥፋት ውሃ የትኞቹ ምዕራፎች ናቸው? እሺ ሁለተኛ ሌላ ክስተት ምን አለ ዘፍጥረትን ስታነሱ? እሺ ኪዳን መግባቱን ክስተቶች፣ ታሪኮች። የባቢሎን ግንብ ምዕራፍ 11 ላይ እሺ ተናገርኩኝ፣ በኋላ ጠይቃቸዋለሁ። ስለ የባቢሎን ግንብ። ሌላስ? አዎ እሱ ጋር ምን ክስተት አለ? ሶዶም ገሞራ ወይንም እግዚአብሔር በእሳት ሶዶምና ገሞራን ያጠፋበት ታሪክ ትልቅ ክስተት እኮ ነው አይደል? የባቢሎን ግንብ እኔ ስዕል መሳል ብችል ኖሮ ስዬ እዚህ ጋር ነበረ አሁን ይሄን ሳስጠናችሁ ማመጣው ማለት ነው። የባቢሎን ግንብ ዘፍጥረትን እንድታስታውሱ፣ ከዛ የእሳት በእሳት ያቺ ሶዶም ገሞራ መጥፋቷን፣ የውሃ ጥፋት መምጣቱ፣ እነዚህ ክስተቶች ሁሉ ያሉት የት ነው? እዛ ላይ ነው ማለት ነው። እሺ አሁን አንድ ትልቅ ነገር መጽሐፍ ቅዱስን ስናጠና ቅድም ዶክተር ሲናገር ነበር። መጽሐፍ ቅዱስን ስናጠና ዓላማ አድርገን ማጥናት ያለብን በመጽሐፉ ውስጥ እግዚአብሔርን ለማወቅ ነው። ቁጥር 1 ማን ነው እግዚአብሔር የሚለውን ለማወቅ ነው። ሌላ አውቀን ብንነሳ እግዚአብሔርን በምናነበው መጽሐፍ ውስጥ እግዚአብሔርን ካልተረዳን ካላወቅን ያ ንባቡ ወይም ያ ጥናት ብዙም አይጠቅምም። የሚጠቅመን ዓላማችን መጽሐፍ ቅዱስ ስናነብና ስናጠና ማንን ለማወቅ ነው? እግዚአብሔርን። አሁን ጥያቄ ጠይቃችኋለሁ። በዘፍጥረት መጽሐፍ ውስጥ እግዚአብሔር ራሱን እንዴት ገለጠ? ወይንም ደግሞ ቅድም ለማለት የፈለኩት ዘፍጥረት መጽሐፍ ብቻ ቢሆን ያለን መጽሐፍ ዘፍጥረት ብቻ ቢሆን ሌሎቹ ባይኖሩ ኖሮ እግዚአብሔርን የምናውቀው ምኑን ነበር? ዘፍጥረት
ስለ እግዚአብሔር ምንድን ነው የሚያወራው? ምን ይነግረናል? አንድ እግዚአብሔር ፈጣሪ መሆኑን። እግዚአብሔር ፈጣሪ ነው የሚለውን የመጀመሪያ የነገረን መጽሐፍ ማን ነው? የዘፍጥረት ነው። ስለዚህ ዘፍጥረትን እኔ ሳጠና ማንም ሰው ቢያነብ እግዚአብሔር የሁሉ ነገር ፈጣሪ መሆኑን ያውቃል። ማንም አልፈጠረኝም እኔንም ፍጥረትንም። ማን ብቻ ነው? እግዚአብሔር ፈጣሪ ነው የሚለውን ያስተዋውቀናል፣ መጽሐፉ ይነግረናል። ሌላስ እግዚአብሔር ማን ነው በዘፍጥረት መጽሐፍ ውስጥ? ሁለተኛ ስታጠኑት እግዚአብሔር ማን ነው በዘፍጥረት መጽሐፍ ውስጥ? ዘፍጥረትን መጽሐፍ ብታነቡ እግዚአብሔር ይሄ ነው ብለን ልንል የሚያስችሉ ኦኬ፣ እሱም አንድ ነጥብ ነው። ቃል ኪዳን ከሰዎች ጋር ቃል ኪዳን የሚያደርግ አምላክ መሆኑን ኤልሻዳይ ነው። ሁሉን መቻሉን ያው በእነዚህ በመፍጠር ውስጥ ይናገራል። ኦኬ፣ ዘፍጥረትን ስናጠና አንደኛ እግዚአብሔር ፈጣሪ መሆኑን በደንብ ይነግረናል። ይኸው ምዕራፍ 1 በሙሉ የፍጥረትን እንትን ነው የምናገረው። ሁለተኛ እግዚአብሔር ቅዱስ መሆኑን ዘፍጥረት መጽሐፍ በተለይ ወይም ቅድስና የሚለውን በሌላ መጽሐፍ ላይ ጎልተን እናየዋለን። ዘሌዋውያንን ስናጠና እግዚአብሔር ቅዱስ ነው፣ ዘፍጥረትን ስናጠና እግዚአብሔር ፈጣሪ ነው ያልን ማየት እንችላለን። ግን ዘፍጥረትን ስናጠና እግዚአብሔር ቅዱስ ነው። በፈጠረው ዓለም ውስጥ ስርዓትና ቅድስናን እግዚአብሔር ይፈልጋል። ሰውን ፈጥሮ እኮ በኤደን ገነትም እኮ ይሄንን እንዳትነካ ብትነካ ትሞታለህ ብሎ ሕግ አስቀምጦለታል። እንግዲህ በዛም ሕግ ነበረ ማለት ነው። ሕግ ነበረ። እግዚአብሔር ቅዱስ አምላክ ስለሆነ የሚያመልኩ ሰዎች በቅድስና ከእሱ ጋር እንዲገናኙ የሚፈልግ አምላክ እንደሆነ እናነባለን ዘፍጥረትን ስናነብ። ስለዚህ በቅድስና መኖር እንዳለብን እናስተውላለን ማለት ነው። እንዲሁም ደግሞ እግዚአብሔር ታማኝ መሆኑን ዘፍጥረትን ያነበበ ሰው እግዚአብሔር ታማኝ ነው የሚለውን መንፈስ ይይዛል ማለት ነው። ይሄ እውቀት ይገባበታል። ለምሳሌ ለሰዎች ልጆች የገባውን የተስፋ ቃል ወይም ኪዳን ቅድም ሊዱ እንደጠቀሰችው የሚጠብቅ አምላክ ነው። እግዚአብሔር ታማኝ አምላክ ነው። በጣም ይገርመኛል። እዩት አሁን የእግዚአብሔርን ነገር። እግዚአብሔር አትብላ አለው፣ በላ። የሰው ልጅ በኃጢአቱ ሸሸ አይደል? እግዚአብሔር ግን ምን አደረገ? ዘፍጥረት መጽሐፍ ምን ይነግረናል? የጠፋውን ልጅ ከነጥፋቱ ሊተወው አልፈለግም፣ ፍለጋ ሄደ። አዳም ሸሽቷል እኮ ተደብቋል። እግዚአብሔር ግን ፈጥሮታልና እንዳው ምሕረቱን፣ ይቅርታውን፣ አባትነቱን፣ ርኅሩህ መሆኑን የሚነግረን ክፍል ነው። ፈልጎ ሄዶ አዳም ወዴት ነህ ብሎ ያለውና ያንንም የሚፈልግ አምላክ እንደሆነ መጽሐፍ ቅዱስ ዘፍጥረት ይነግረናል። እንዲሁም ተስፋ ቃል ሰጥቶታል። ሊያድነው ወደደ ማለት ነው። አዳኝ መሆኑንም የሚነግረን ነው ማለት ነው። እሺ፣ ሌሎች ነጥቦች ለዚህ ዘመን ክርስቲያኖች ተግባራዊ የምናደርገው ዘፍጥረትን ስናነብ ምን እንማራለን? ከዘፍጥረት እስቲ ከዘፍጥረት መጽሐፍ ስታጠኑ ምን ልትማሩ ትችላላችሁ? ምን ያስተምረናል? እሺ፣ ብዙ አላስቸግራችሁም። እምነትና መታዘዝን ያስተምረናል። አሁን ላለነው ዘመን ለምሳሌ እግዚአብሔር አብርሃም አመነ፣ እምነቱም ጽድቅ ሆኖ ተቆጠረለት ይላል መጽሐፍ ቅዱስ። አብርሃም በማመን ምን ሆኗል? እና በመታዘዝ የእግዚአብሔርን ጽድቅ ወራሽ ሆኗል። በማመንና በመታዘዝ ይሄ ለኛ የሚያስተምረን ዛሬም ቢሆን ማመንና መታዘዝ ተገቢ ነው። በዚህ ዘመን ላለን ክርስቲያኖች ተገቢ ነው። እንዲሁም ደግሞ የዮሴፍን ታሪክ ዘፍጥረት ውስጥ ታጠናላችሁ አይደል? ዮሴፍን ታሪክ ስታጠኑ ምን ትማራላችሁ? በዚህ ዘመን ያለን ክርስቲያኖች ምን እንድንሆን ነው የሚነግረን፣ የሚገፋፋን፣ የሚያስተምረን ካልን እግዚአብሔር በዮሴፍ ሕይወት ውስጥ ያደረገው ነገር መከራና ችግር ውስጥ ቢገባም ቢሳሳትም ራሱ ለወንድሞቹ ቢናገርም እነሱ ሊገሉትም ሊሸጡትም ጉድጓድ ውስጥ ማስገባ ያ ሁሉ መከራ ቢያመጡበትም እግዚአብሔር ግን ዮሴፍን ያልተወ አምላክ ይዞ እስከ ፍጻሜ ያሰበውን በሱ ላይ ሊፈጽም የሚተጋ ታማኝ የሆነ አምላክ
ሩሩ የሆነ አምላክ፣ የማይተው የማይለቅ አምላክ፣ ያለውን የሚፈጽም አምላክ መሆኑን ከዮሴፍ ህይወት ውስጥ እግዚአብሔር በሱ ህይወት ውስጥ በሰራው ስራ መማር የምንችለው ትምህርት ነው፣ ዛሬም ቢሆን ማለት ነው። መጨረሻ ላይ እኮ ዮሴፍ ምንድን ነው ያለው? እናንተ ለመጥፎ አደረጋችሁት፣ እግዚአብሔር ግን ዛሬ እናንተን ለማዳን ለበጎ ቀየረው። እንዲህ የሚቀይር አምላክ ነው። ስለዚህ ዛሬም አይተወኝም ብለን ትምህርት እንድንማር ያደርጋል። እንዲሁም የዘፍጥረትን መጽሐፍ ስናነብ የሰው ልጅ ምንድን ነው? ክቡር ነው። በእግዚአብሔር መልክና አምሳል የተፈጠረ ልናከብረው የሰው ልጅ ልናከብር የሚገባ እንደሆነ ምንም ዘር ይሁን ምንም ቋንቋ ይሁን የሰው ልጅ ምንድን ነው? ክቡር ነው የሚለውን ትምህርት የቤተሰብንም ትምህርት የሚያስተምረን መጽሐፍ ነው። እሺ አሁን አንዳንድ ነገር ልንገራችሁ። 5 ጥቅሶችን እኔ አዘጋጅቻለሁኝ ከዘፍጥረት ከኛ ጋራ አሁን ላለን ሁኔታ በጣም ሊጠቅሙን የሚችሉ ተዛምዶ ያላቸው ሊያግዙን የሚችሉ እና እነዚህን ልናሰላስላቸው የሚገቡ ናቸው። ከዛ በፊት ግን እናንተን ልጠይቅ፣ ከዘፍጥረት መጽሐፍ ምን ጥቅስ ነው በጣም ውስጣችሁ ያለ ወይም የህይወታችሁ መመሪያ ያደረጋችሁት ወይም ለአንድ ነገር እንዲጠቅማችሁ የቃሉን ሰይፍ ከዘፍጥረት ውስጥ ምዝዝ ያደረጋችሁት አንድ ጥቅስ ምን አለ ብዬ ልጠይቅ። የሚለው ቃል ራሱ ምንድን ነው የሚያመለክተው? እግዚአብሔር የሁሉ ነገር ሉዓላዊ ጌታ መሆኑን የሚያሳይ ጥቅስ ነው። በመጀመሪያ እግዚአብሔር ሰማይና ምድር ፈጠረ። በቃ እግዚአብሔር ሉዓላዊ አምላክ ነው። መቼም የምንታመንበት፣ መቼም የምንደገፍበት፣ የመጨረሻ ሪቨር የምናደርገው ማንን ነው? ሁሉን የፈጠረው እሱ ነው። ዓለማትን ሁሉ በአንድ ቃል ዓለማትን የፈጠረ አምላክ ነው። እሺ ሁለተኛ ጥቅስ ዘፍጥረት ምዕራፍ 3 ቁጥር 15። ይሄንን ከምን አንግል ነው ማነሳዊን ጥቅስ የሚነግረኝ ሰው? የሰው ልጅ ከማዳን አንጻር የመጣ ጥቅስ ነው። እርሱም ራስን ምን ያደርጋል? ይቀጠቅጣል ተብሎ የተጻፈው ለሰው ልጅ ከወደቀ በኋላ የተሰጠው የተስፋ ቃል ትልቁ ቃል ነው። መከራ ውስጥ ያለን ሰው ተስፋ የሚሰጥ ትልቅ ቃል ነው ማለት ነው። 3:15 ሶስተኛ ጥቅስ ዘፍጥረት 15 ቁጥር 6 እግዚአብሔርም አብርሃምን በእግዚአብሔር አመነ ጽድቅም ሆኖ ተቆጠረለት። የጽድቅ መሰረት እምነት መሆኑን የሚያስተምር ክፍል ነው ይሄ ነገር። እምነትን የጽድቅ መሰረት ነው እምነት። በማመን ጽድቅ ሆኖ ምን ሆነለት? ተቆጠረ። በስራ አይደለም ነው፣ በማመን። እሺ ሌላ ዘፍጥረት 28 ቁጥር 15 ይሄንን ቃል ሁላችሁም ታውቁታላችሁ። እነሆ እኔ ከአንተ ጋር ነኝ፣ የነገርኩህን ሁሉ እስካደርግልህ ድረስ እኔ አልተውህም የሚል ነው። ይሄም የእግዚአብሔርን ታማኝነት የሚያሳይ ጥቅስ ነው። መቼም ቢሆን ሰው ሊተወን ይችላል፣ እግዚአብሔርስ ሊተወን አይችልም። የነገርኩህን እስካደርግልህ ድረስ አልተውህም። አምስተኛ ጥቅስ 50 ቁጥር 20 እናንተ ክፉ ነገር አሰባችሁብኝ፣ እግዚአብሔር ግን ይህን ነገር ለበጎ ምን አደረገው? ቀየረው። ለበጎ ነው የሚለው ነገር በጣም ኃይለኛ። እንደዚህ ብሎ ማሰብ የሚችል ሰው አለ ከመካከላችን? መከራ አቅምሰውን በኋላ ሲመጡ ግድ የለም እናንተ ለክፉ አስባችሁ፣ ዛሬ ግን እግዚአብሔር እናንተን ለመርዳት ይሄ በጎ ሕሊና መኖሩንም የሚያሳይ ነው። ሁለተኛ ደግሞ የትኛውንም መከራ እግዚአብሔር ለበጎ አድርጎ ይቀይርልናል። እግዚአብሔር ይመስገን። እሺ አሁን አንዳንድ የቤት ስራ ልስጣችሁ። በንጽጽር የምትሰሩት ቤት ስትሄዱ በንጽጽር የምትሰሩት ዘፍጥረትን ስናነብ ማለት ነው። ከውድቀት በፊትና ከውድቀት በኋላ ያለውን ነገር በንጽጽር እንድታዩት ነው። በቤታችሁ ስትሄዱ ንጽጽሩ ምንድን ነው?
ከውድቀት በፊት የሰው ልጅ የምግብ ስርዓቱ ወይንም የሚመገበው ነገር ምን ነበር? ከውድቀት በኋላስ የነበረው የምግብ ስርዓቱ ምን መሰለ? ወይም በምግቡ ላይ ምን ተጨመረ? በሌላ አባባል የእግዚአብሔር ሜኑ ከውድቀት በፊት ለሰዎች ልጆች ያዘጋጀው ሜኑ የምግብ ዝርዝር ምን ምን ነበሩ? ከውድቀት በኋላ እግዚአብሔር ለሰዎች ልጆች ያቀረበው ደግሞ የሜኑ ዘፍጥረት ላይ ምን ይነግረናል? እርሱን በንጽጽር ይዩት። አንድ ሁለተኛ አለባበስ። ከውድቀት በፊት የሰው ልጅ አለባበስ ወይም ልብስ ምን ይመስል ነበር? ከውድቀት በኋላ የሰው ልጅ አለባበስ ደግሞ ምን ሆነ፣ ምን መሰለ የሚለውን በንጽጽር ያዙት። ሶስተኛ የሰው ልጅ ከውድቀት በፊት መንፈሳዊ ግንኙነት ከእግዚአብሔር ጋር፣ ማህበራዊ ግንኙነት ሰው ከሰው ጋር ያለው፣ እንደገና ደግሞ ከተፈጥሮ ጋር ያለው መስተጋብር ምን ነበር፣ ከውድቀት በኋላስ ምን ነበረ የሚለውን በንጽጽር እንድታዩት እንድታጠኑ እጋብዛችኋለሁ። እሺ እነዚህ ናቸው። አሁን እስቲ ምናልባት ጥያቄ ካለ ከእናንተ ልቀበልና ምናልባት ወይ እዚህ ትንሽ ልንወያይ እንችላለን ቅድም የቤት ስራ በሰጧችሁ ላይ፣ ወይም ደግሞ ጥያቄ እና መልስ አብረን እንወያይበታለን ማለት ነው።